ህዝባችን እኮ ከባድ ነው። ገብታችኋል? አንዴ በዱላ አንዴ በከስክስ። ሰላም ውድ የዩቲዩብ ተመልካቾቼ፣ አሁንም ደግሞ በድጋሚ ከመሸ በአዲስ ሰበር በተባለ መረጃ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይህ ቪዲዮ የመረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ ልጀምሩ ስል በልዑል እግዚአብሔር ስም ጠየቁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ አሁንም ወቅታዊና አዲስ መረጃዎችን ወደ እናንተ አዲስ ዝግጅታችን ጨርሰን መጥተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወል ምልክቱን ጫናችሁ እንድታበረታቱን ስል በልዑል እግዚአብሔር ስም ጠይቃለሁ። አዲስ አበባ ላይ እንግዲህ የተለያዩ አብያተ ክርስቲያናት ላይ አርሲ ኦርቶዶክሲያንን በተመለከተ ብዙ ኦርቶዶክሲያን ወጣቶች የተለያዩ መፈክሮችን በመያዝ እንደወጡ ያለው መረጃ ያመለክታል። እየተመለከትን ነው። በፎቶ እንደምትመለከታቸው አርሲ ደክሟታል፣ ያልተገደልነው አርሲ ላይ ባለመሆናችን ነው፣ ሞት በቃን የሚሉ የተለያዩ መፈክሮችን የተዋህዶ ልጆች በይሳት እያሰሙ ይገኛሉ። እግዚአብሔር አምላክ ደጉን ጊዜ ያምጣልን። እኛም አርሲ ላይ ያሉ ኦርቶዶክሲያን ባለማተቦችን ለማግኘት ጥረት እናደርጋለን። እስከ መጨረሻው ድረስ ተከታተሉን። ወንድሜ እንዴት ነህ? ወይ ሰላም ነው? ሰላም ነው ወላሂ መስከር አለን የኔ አባት። ያው ትናንት ደውዬልህ ያለው ነገር አስረድተህ ነበርና ዛሬም የሰሞት መረጃ አለ። ሁለት ኦርቶዶክሲያን ባለማተቦች ተገደሉ የሚልና እስቲ አርሲ ላይ ያለውን ሁኔታ ጠቅለል አድርገህ ንገረኝ፣ እስቲ አስረዳኝ። እስቲ አስታውም ባለው ደረጃ ከትላንትና እና እስከዛሬ ድረስ ያለው በሰሞኑን በተፈጠረው አካባቢ ላይ ያሉት ቀጥ ብለዋል። ከላይ ደግሞ ገብረ ክርስቶስ የሚባል አካባቢ ለቡ ቀበሌ ማለት ነው። ከዛ ወደ ክርስቲያኖች ትናንትና ተገለዋል። ታፈነውም የተወሰዱ አሉ። 8 ናቸው የተባሉት ነው እስካሁን ድረስ 8 ታፈነው ተወስደዋል። 2 ተገለዋል። 2 የተገደሉ አሉ። እሺ ቤተ ክህነቱ ትናንትና ከትናንት ወዲያ በወረቀት ነበር መግለጫ የሰጠው። ትናንትና ወጥተው ሰጥተዋል አባቶች መግለጫ። ከዛስ በኋላ የተረጋጋ ነገር አለ ሁኔታ ምንም በቃ እስካሁን ድረስ እንትን ያለ ነገር የለም። ባይዘይ ግን ትላንትናና እስከዛሬ በዛ በጃዊና ነው ላይ የተደረገ ያለው ምናምን ኃይላቸውንም ወደ ኋላ መልሰዋል። አሁን ደግሞ በላይ ነው። ትላንትና ማታ እንደሰማነው በላይ በገብረ ክርስቶስ በላይ ጋር አለ። እዛ ወደ ክርስቲያኖች እንደተገደሉና 8 የሚሆነው እንደተወሰዱ ነው የሰማነው። ከታች ግን የተወሰነ ረገጥ ብሏል። ያው እነሱ ይሄና ዘላቂ መፍትሄ ያለው ነው ማለት አይቻልም። እውነት ነው። ይሄን ልማዳቸው ነው። የተወሰነ ሰዓት ይወጣሉ፣ የሚያደርጉትን ያደርጋሉ፣ ይደበቃሉ ተመልሰው። እውነት ነው። ስለዚህ መንግስትም ሆነ ሌላው አካል የመጣ ምናምን የለም። ከመንግስትም ከቤተ ክህነትም የሚመለከቱ አካልም የደረሰ የለም ማንም ከቤተ ክህነት ምንም የመጣ ነገር የለም። የተወሰኑ እንደ መከላከያ ገባ ተባለ ከትናንትና ወዲያ፣ ግን የገባ መከላከያ የለም። የደረግ ወታደሮች ከየእንትኑ ላይ የተወሰዱ አሉ። ከቤሎች ላይ የተወሰኑ እነዛ ገቡ ተባለ። መከላከያ ገባ ነው የተባለው፣ ግን እነሱ ናቸው። የኃይል የገባ የለም። አሁንም ሃይማኖታዊ ተኮር ጥቃት ነው እየተደረገ ያለው። ኦርቶዶክሲያን ባለማተቦች እየተመረጡ ነው እየተገደሉ ያሉት። በትክክል ኦርቶዶክሲያን ባለማተቦች ላይ ነው ጥቃቱ እየተደረገ ያለው። ፎከስ አንድ እምነት ላይ ነው፣ እምነት ተኮር ነው እንጂ ሌላ ወይም ደግሞ በዘረኝነት ወይም በጅምላ ጭፍጨፋ የሚባል ደረጃ አይደለም። ይሄ አንድ ሃይማኖት ተኮር ነው ያለው ነገር። እሺ ስለሰጣኝ መልካም ሐሳብ በጣም ነው የማመሰግነው። እግዚአብሔር አምላክ ይድረስላችሁ፣ እግዚአብሔር አምላክ ይርዳችሁ ነው ማለት የምንችለው። ማምላክ ወላዲት አምላክ ከእናንተ ጋር ትሁን። ስለምትሰጠኝ መረጃ በሙሉ እግዚአብሔር አምላክ ይስጥልን። በጣም ነው የማመሰግነው፣ በጣም ነው የማከብረው። እግዚአብሔር ይስጥልን። አመሰግናለሁ። እሺ ኦርቶዶክሲያን ባለማተቦች እንደተመለከታችሁት ነው። አርሲ ላይ የሚገኙ ኦርቶዶክሲያን ባለማተቦች ዛሬም አንገታቸው ላይ ማተብ በማሰራቸው ብቻ እየተገደሉ ነው የሚገኙት። አማኔት የሆነችው ቅድስት ቤተክርስቲያን ላይ ግልጽ ጦርነት ተከፍቶባታል ለምንለው ይህንን እየተመለከትን ነው። እስካሁን የደረሰላቸው ምንም አካል የለም። ቤተ ክህነቱም እንደተመለከታችሁ ነው። ከትናንት ወዲያ አቡነ ዲዮስቆሮስ እንደዚሁም አቡነ ሳይሮስ በጽሁፍ መግለጫ ሰጥተው ነበር። ህብረተሰቡ እንደውም በመረባረቡ በቲክቶክ በተለያዩ በዩቲዩብ ፕላትፎርሞች በመጥዋቸው ምክንያት ትናንትና ቤተ ክህነቱ ወጥቶ መግለጫ ሰጥቷል። ከመግለጫ በላይ ለነዚህ ለአርሲ ኦርቶዶክሲያን ባለማተቦች ልንደርስላቸው አይገባምንስ? ጥቅምት ላይ ሲጨፈጨፉ የነበሩ ኦርቶዶክሲያን ባለማተቦች መከላከያ በመግባቱ ብቻ ጥቃቱ ቆሞ እንደነበረና መከላከያ ቦታውን ለቆ በሚወጣበት ሰዓት የተለያዩ የታጠቁ ኃይሎች በመግባት በራቸውን እያንኳኩ ኦርቶዶክሲያን ባለማተቦችን እንደ ፋሲካና እንደ አዲስ ዓመት በግ እያረዷቸው እንደሆነ ያለው መረጃ ያመለክታል። እግዚአብሔር አምላክ ለኛ ለኦርቶዶክሲያን ባለማተቦች ደጉን ጊዜ ያምጣሉን። የተለያዩ ቪዲዮዎች አሉ፣ እነሱ ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሐሳብን ስጥበት ይሆናል። ወደ ቪዲዮቹ
ኦርቶዶክሳውያን ልክ እንደ ዶሮ እየተጨፈጨፉ ስለ ኢራንና ስለ አሜሪካ ላወራችሁ አልመጣም። ኦርቶዶክሳውያን በምስራቅ አርሲ ዞን ውስጥ በጣም በከፍተኛ ሁኔታ እየተጨፈጨፉ ነው። እነዚህ ኦርቶዶክሳውያን መሳሪያን አልታጠቁም፣ ንጹሃንም ነበሩ። ማንንም ለመግደል ማንንም ለመጉዳት ቤተክርስቲያን ውስጥ አልተሰበሰቡም። ይልቁንስ ስለ ዓለምና ስለ ምድራቸው ስለ ራሳቸው ነፍስ ለመጸለይ በቤተክርስቲያን ውስጥ ተሰብስበው ነበር። እነዚህ ኦርቶዶክሳውያን ግድያቸው፣ ሰቆቃቸው፣ መከራቸው ማብቂያው መቼ ነው? በተለይ በአርሲው አካባቢ ተመሳሳይ ነገሮች ሁሌ እንሰማለን። ቆይ የኦርቶዶክሳውያን ጥፋትስ ምንድነው? መፍትሄውስ ምንድነው? እባካችሁ ድምጽ ናችሁ። ይሄን ቪዲዮም ሼር ማድረጋችሁ እንዳትረሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ። ለሐሙ በእንተ ስሙ ምድር ሰናይት ክርስቶሙ። ስለ ስሙ መከራን የተቀበሉት መንግሥተ ሰማያት የነርሱ ናት። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሐዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትም በታጣቂዎች መታገታቸውንና የደረሱበት አለመታወቁን ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበውን ሪፖርት የተመለከትነው ጥልቅ በሆነ ሐዘን ነው። አገር ሰላም ብለው የሚኖሩት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም። ዓላማቸውም በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የሁሉም ሃይማኖት ተከታዮች በጋራ ልናወግዛቸው ይገባል። በመሆኑም በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በሕዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፍ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓተ አምልኮ የመፈጸም ሕገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶስ በጥብቅ ያሳስባል። ፍርድን በመሻት የሚጮኸው ስለ ስሙ መከራን የተቀበሉት የንጹሃን ደም ተገቢውን ፍትህ ይፈልጋልና ይህን አስነዋሪ ድርጊት የፈጸሙት አካላት በሕግ እንዲጠየቁ ወደፊትም ክቡር የሆነው የሰው ልጅ ሕይወት እንዳይጠፋ የዜጎች ሀብትና ንብረት እንዳይወድም መንግስት የዜጎችን ደህንነት የማስጠበቅ ተግባሩን እንዲያከናውን ቋሚ ሲኖዶስ ጥሪውን በአጽንኦት ያስተላልፋል። በደረሰው አደጋ ዙሪያ ተነጋግሮ ተገቢውን ውሳኔ ለማሳለፍ የተሰበሰበው ቋሚ ሲኖዶስም የአካባቢው ችግር አስተማማኝ በሆነ መንገድ ተፈትቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው የሀገር ሰላምና የቤተክርስቲያን አንድነት አብይ ኮሚቴ ከፌዴራልና ከክልሉ መንግስት ጋር በመነጋገር ስራውን አጠናክሮ እንዲቀጥልና የሚመለከታቸው አካላት በየድርሻቸው አስፈላጊውን ትብብር እንዲያደርጉ ቋሚ ሲኖዶስ በክብር ያሳስባል። የክልሉ መንግስትና የአካባቢው መስተዳድርም ችግሩን ለመፍታት እያደረገ ያለውን ጥረት
አጠናክሮ እንዲቀጥልና ወደፊትም ችግሩ እንዳይደገም ከመሰረቱ መፍታት የሚያስችል እርምጃ እንዲወስድ ቅዱስ ቤተክርስቲያናችን በአጽንኦት ትጠይቃለች። በመጨረሻም ስለ ስሙ በስጋቸው መከራ በመቀበል ሕይወታቸውን ባጡት ኦርቶዶክሳውያን ልጆቻችን ሞት የተሰማንን መሪር ሐዘን እየገለጽ ልዑል እግዚአብሔር ዕረፍተ ነፍስን እንዲሰጥልን ቤተሰቦቻቸውንም እንዲያጽናናልን እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የካቲት 22 2018 ዓ.ም አዲስ አበባ ኢትዮጵያ። በአርሲ ምድር ላይ ፀሐይ በሐዘን ጠልቃለች። ዛሬ ከአርሲ ምድር የሚሰማው ድምፅ ሁሉ የለቅሶና የዋይታ ሆኗል። ሁላችሁም ለወገኖቻችን ነፍስ ይማር በሉ። ይህንን ዜና ለዓለም አሰሙ። ለንጹሃን ወገኖቻችን ሁላችሁም ድምፁ ኑ። የቤተ ክርስቲያን ደወሎች ለጸሎት ሳይሆን ለለቅሶ መደወያቸው ሰዓት የደረሰ ይመስላል። ንጹሃን በገዛ ቤታቸው በገዛ ቀያቸውና በቅዱሱ በእግዚአብሔር ደጅ ላይ የታረዱበት ያ አስከፊ ድርጊት ሁሉም ማውገዝ አለ። አቤት የሚል ጠፍቶ ደራሽ ሳይመጣላቸው በጨለማ የመጡ ገዳዮች የንጹሃንን አንገት ሲቀሉ አመሹ። በምስራቅ አርሲ ሽርካ ወረዳ የታየው ሰይጣናዊ ድርጊት የሰው ልጅ አእምሮ ሊሸከመው ከሚችለው በላይ ነው። ካህናት በመስቀላቸው ፊት ደማቸው እንደ ውሃ ፈሰሰ። ዛሬ ስለ ፖለቲካ አናወራም። ዛሬ ስለ ጥቅማ ጥቅም አንናገርም። ዛሬ የምናወራው ስለ ረገፈው የሰው ልጅ ህይወት ነው። ዛሬ የምናወራው ስለ ደረቀው የንጹሃን ደም ነው። ዛሬ ከአርሲ ምድር የተሰማው ሰበር ዜና ሰብአዊነት የሚፈታተን ኢትዮጵያዊነትን የሚያቆስል እጅግ አሰቃቂ ክስተት ነው። የወገኖቻችን ደም መች ነው የሚያቆመው? በቅዱሱ ስፍራ ላይ የታረዱት ፍትህ መች ያገኛሉ? ሁላችሁም ለወገኖቻችን ነፍስ ይማር በሉ። ለቤተሰቦቻቸው መጽናናትን ተመኙ። እኔ አርሲ ላይ ዘመድ አልሞተብኝም። ማርያምን ዘመድ አልሞተብኝም። እኔ አርሲን ጭራሽም አላውቃትም። አርሲ የሚባለውን ምድር ረግጬውም አላውቅም። እንደናንተው መሃል ከተማ ነው የምኖረው። ከናንተ የተለየ ነገር ምንም የደረሰብኝ ነገር የለም። ግን እኔ አስባለሁ 80 ሚሊዮን ኦርቶዶክስ ኢትዮጵያ ላይ አለ ብዬ የሆነ አካል ሲሞት ምንም አልሆንም እኔ ላይ አይደርስም ብዬ አላስብም። እኔና እናንተን የሚለየን ነገር ይሄ ነው። በጣም ይቅርታ አድርጉልኝ። ከዚህ በኋላ ይሄ ለመንግስት አካል ይድረስ ቤተ ክህነት ይስማልን ምናምን አልልም። ምክንያቱም የሚመለከተው አካል የኔን ቪዲዮ አይቶ አቶ ቤቢ እኮ ይቀልዳል ብሎ ስቆ እንደሚያልፍ አውቃለሁ። ግን እኔ ህሊና አለኝ። በቃ እናንተም በምትችሉት አቅም አትሰልቹ እባካችሁ። ይሄ የ3 ቀን የ4 ቀን መነጋገሪያ መሆን አይደለም። በምትችሉት አቅም አትሰልቹ። ሼር ሪፖርት አድርጉት ምናምን ብዬ የኔ አካውንት እንዲያድግም አልፈልግም። በሰው ሞት የኔ አካውንት እንዲያድግ አልፈልግም። በጣም እንድትረዱልኝ የምፈልገው ነገር አርሲ ላይ ዘመዴ አልሞተም ማለት እኔ ምንም አልደረሰብኝም ማለት ነው። እባካችሁ አንዳንዴ ቆም ብለን እናገናዝብ። በዛሬው አርሲ የነገ ኢትዮጵያ ነች። ይሄ ትንቢት ሳይሆን እውነታ ስለሆነ ነው ቀድሜ የማወራው። ለማንኛውም እግዚአብሔር የሞቱትን ነፍስ ይቀበል። ዜና አቅራቢ አይደለሁም። ፈሪዎች አይደለንም። እንዲህ ተውን ነው። የጸጥታ ዘርፎች ሰከን ብሎ ማየት ይገባቸዋል። እቺ ቤተክርስቲያን በጥሩ አመለካከት ሊመለከቱ አይገባል። ግን አደጋው እንዳይብስ ህዝባችን እኮ ከባድ ነው። ገብታችኋል? ታውቁታላችሁ። ኦርቶዶክስ ክርስቲያን ከ60 ሚሊዮን በላይ ህዝብ እንጨፈልቃለን ማለት አባይን በጭልፋ እንደመስፈር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የነፍጠኛ አይደለችም። የሐዋርያት ቤተክርስቲያን ናት። የሁላችን ቤተክርስቲያን ናት። የነፍጠኞች፣ የጎጠኞች፣ የመንደርተኞች፣ የሰፈርተኞች አይደለችም። የሐዋርያት ቤተክርስቲያን ናት። ሁላችንም ኃላፊነት አለብን። ይሄ ቅርሳችን ነው። የአድዋ ጀግናችን ነው። የፈለገ ይምጣ፣ የፈለገ ይምጣ፣ መከራው ቢመጣ፣ ሰይፍ ቢመጣ፣ ቸነፈር ቢመጣ፣ ቢቀልዱብን፣ በታቦቱ ቢቀልዱ፣
አንክዳትም እኔ ማኅተቤን አልበጥስም። አርሲ ውስጥ ክርስቲያኖችን እያስጨፈጨፈ ያለው የአርሲ ዋና አስተዳዳሪ ኢብራሂም አሊ ማለት ይህ ነው። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይህ ፖለቲካ አይደለም። ነፃነት መፈለግ፣ ሰላም መሻት፣ እረፍት መፈለግ ፖለቲካ ሳይሆን ሰላማዊነት ነው፣ ሰው መሆን ነው። ይህንን መሰሪና ክፉ ሰው ማውገዝ ይገባል። በአንድ ሰው ምክንያት ሀገር ሊታመስ አይገባምና የምትቀርቡ የሙስሊምና ክርስቲያን ማህበረሰቦች ተው ልትሉት ይገባል። ሰላም ለሀገራችን። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ ጎበዝ? ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይጠሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈራቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። ቪዲዮቹን እንደተመለከታችሁ ነው። ለሀገራችን ለኢትዮጵያም ለተዋሕዶ ሃይማኖታችንም ደጉን ጊዜ ያምጣልን ነው ማለት የምንችለው። ኦርቶዶክሲያን ባለማተቦች ዛሬ አርሲ ምድር ላይ ስላልተገኘን ያልተገደል ነው እንጂ ኦርቶዶክሲያ ባለማተብ ሆነን እዛ ቦታ ላይ ተገኝተን ቢሆን እኛም ማንኖርም ነበር። የተለያዩ ቦታዎች ላይ አርሲ ኦርቶዶክሲያን ባለማተቦችን ለመደገፍ ወጣቱ የተቻለውን ነገር እያደረገ ይገኛል። በሶሻል ሚዲያ ዘመቻዎች ተጀምረዋል። የተለያዩ ድርጊቶችም እየተደረጉ እንደሆነ እየተመለከተን እንገኛለን። እግዚአብሔር አምላክ ለአርሲ ኦርቶዶክሲያን ባለማተቦች ይድረስላቸው። ዛሬም ላይ አርሲ ባለማተቦች በግፍ እየታረዱ ነው። በዛሬ ቀን ራሱ 2 ኦርቶዶክሲያን ባለማተቦች እንደሞቱ ያለው መረጃ ያመለክታልና እግዚአብሔር አምላክ በቃችሁ ይበለን። እውነት ይመራል፣ እውነት ይሰለቻል። ኦርቶዶክሳዊ መሆን ወንጀለኝነት የሆነበት ጊዜ ላይ እየደረስን እንደሆነ እየተመለከትን እንገኛለን። ከእግዚአብሔር በታች ምንም የሚጠብቀን ኃይልም እንደሌለ ተመልክተናል፣ ተገንዘበናል። አባቶቻችን ስላረጋችሁልን ነገር ሁሉ እግዚአብሔር አምላክ ውለታችሁን ይክፈለው። ምንም የምንለው ነገር የለም። እናንተ ላይ ለመፍረድ አይደለም፣ እናንተ ላይ ሌላ ነገሮችን ለማድረግ አይደለም። ነገር ግን እባካችሁን አባቱን መንጋውን ምሩት። እባካችሁን አባቶቻችን አባቱን ማለት ነው የምንችለው። በቀጣይ ወቅትና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ሰብስክራይብ እያደረጋችሁ ደግሞ ተመጫናችሁን አትርሱ። ወዳችኋለሁ።